እርጉሞች ደግሞ በአጸደ ነፍስ በሲኦላቸው ወድቀው በአካለ ሥጋ የቀሩም የጥፋት ልጆች ካሉ በስቃይ ማጥ ውስጥ ወድቀው በሰዓት እየተበጠሩ እስከሚሄዱ ድረስ ይመለከቱት ዘንድ የግድ ሆኗል። የልዑል ኃይሉንም ለካዱ የለምም ለሚሉ ዲያብሎስንም ለሚያመልኩ ማንም አይደፍረን ብለው በኃይላቸውና በጉልበታቸው እንዲሁም በሀብታቸው ተመክተው ለሚገሰሉ ሁሉ የፈጣሪንም ትዕግስት እንደ ቂልነት እንደ ከንቱነት በመቁጠር ለተኮፈሱ ጥበብ ልብሳችን ዲያብሎስ ጋሻችን ብለው ለተቀመጡት ለአንዴም ለሁሌም መዝገባቸው ተዘግቶ ከአባታቸው ጋር ወደ እሳት መውረድ አለባቸው። ይህም ይሆን ዘንድ በልዑል ታዟል። ማንም ሳያገደው ተፈጻሚ ይሆናል። ታሪካቸውም ዝክራቸውም ቅሬታቸውም ዘራቸውም ከምድረ ገጽ ይጠረግ ዘንድ ታዟል። ስለሆነም ይህ የሁለተኛው የእሳት ወንፊት በመጀመሪያው የእሳት ወንፊት ያልተዳረሰውን አሸፍኖ በተለይ የአመጽ መሪዎችንና የነሱ የተዋረድ አዛዥ ታዛዦችን ኢላማው አድርጎ የሚመጣ ይሆናል። ህዝባቸው እንዳይሰማ እንዳይጸጸት እንቅፋት የሆኑ ገዢዎችም የሚዲያ ሰዎችም በተለይ በዚህ ጉዳይ ውሳኔ ሰጪዎች የሆኑ ሁሉ ሙሉውን መልእክቶች ለህዝብ እንዳይደርሱ አቅማቸው የፈቀደውን ሁሉ መሰናከል በማድረጋቸው የማይወጡበት ፍጹም ያልገመቱት ሞትን እንዲለምኑ እያደረገ የሚፈጫቸው ሰዓት ታዞላቸዋል። ከህዝብ መሃል እየለዩ የሚበሏቸው ዓለም ያላየችው በምንም መሳሪያ የማይቋቋሙት የአውሬ አይነቶች ይፈሱባቸዋል። በአሰቃቂ ሁኔታም ምልክት አልባ የሆነውን የአዳም ዘር በሙሉ ይቆረጥሙታል። ርዕደ መሬት ዛሬ ከምናየው በላይ ከ7 እጥፍ ጀምሮ እስከ 49 እጥፍ ድረስ ጨምሮ ይመጣል። በተከሰተበት ስፍራ አገርም ከሆነ እንደ አገር አይኖርም። አካባቢም ከሆነ በላዩ ላይ የሰውም ሆነ የሌላ ምልክት አይኖርም። በአንድ ጊዜ በሚሊዮኖች የሚቆጠሩ ህዝቦች መሰናበት የተለመደ ክስተት ይሆናል። የኒኩሌር ፍጹም ጥፋት በጨበጡት አገሮች ሁሉ ላይ ይሆናል። በጃፓን የተከሰተው አደጋ ከሚመጣው ጋር ሲነጻጸር አደጋና ጥፋት እንዳልሆነ ይታመናል። ማዕበሎች ሁሉ ስም ያወጣችሁላቸውም ሆነ ያልሰየማችኋቸው እስካሁን ካያችኋቸው በላይ ከ7 እጥፍ ጀምሮ እስከ 49 እጥፍ ጎልብተው ይመጣሉ። ማንም በርዳ ተረዳዳ አመልጣቸው። አውሎ ነፋሶች ሰው አይቶም በማያውቀው ፍጥነትና ጉልበት ይመጣሉ። ጠርገውም ያለ ምልክት ያጠፋሉ። ጉልበታቸውም በ49 እጥፍ ያድጋል። በረዶች እስከዛሬ ከምናቃቸው የ1 ግራም ክብደታቸው በላይ እስከ 50 ኪሎ በሚሆን ክብደት በተለያየ ቅርጽ ፍጹም ያጠፉ ዘንድ በተመረጡ ቦታዎችና ሰዎች ላይ ይወድቃሉ። ቤትንም መሸሸጊያንም ያወድማሉ። ማህበራዊ፣ ፖለቲካ፣ ኢኮኖሚያዊ ቀውሶች ሁሉ አሁን ከምናየው ሰፍተው ሁሉንም የምድር አካል ሸፍነው ከ7 እጥፍ ተነስተው 49 እጥፍ በሆነ የጥፋት ኃይል ምድርን ይከድናሉ። ገዢና ባለሀብት ነኝ የሚልና የነዚህ ጋሻ ጃግሬ ሁሉ ከምድረ ገጽ የሚያጠፋቸው በርባሪና ጠራጊ እሳት ታዞላቸዋል። በሽታዎች እጅግ አደገኛ በሆኑ ቫይረሶች እየፈሉ ይመጣሉ። በሚሊዮኖች የሚቆጠሩትን የአዳም ዘር ምልክት አልባ የሆኑትን ሁሉ ያጠፋሉ። ተራብተኞች ደራሽ ስለማይኖር ሚሊዮኖችን መውሰድ ስራቸው ይሆናል። ምልክት አልባው ሁሉ የጥፋቶቹ ኢላማ ይሆናል። ዓለም ለዘመናት ያደራጀችው መመኪያዋ ሁሉ ከንቱ ሆኖ ከነምልክቱም ይጠፋል። በአጠቃላይ በሙሉ መልእክት ኢትዮጵያ ዓለም ብርሃን በሚለው አፈጻጸም መልእክት 3 ገጽ 83 እስከ 87 የመጨረሻው ማሰሪያ ቃልና ትእዛዞች የሚለውን የሚገልጽ ሲሆን እነዚህ የመጨረሻ ትእዛዞች ዓለም በመጀመሪያ እሳት ወንፊት ሲበጠሩ እንድናይ አድርጎናል። ዛሬም በዚህ ሁለተኛው የእሳት ወንፊት በትእዛዞች ውስጥ የተጠቀሱትን ቅጣቶች ሁሉ በ7 ጊዜ 7 እጥፍ አብዝቶ ይጠርግ ዘንድ በልዑል ፈቃድ በኔም በባሪያው በኩል ነው ታዟል። ምልክት አልባው ተዋህዶን እምነት ንቀህ ከንቱን የተከተለ በጥበብህ በጉልበትህ በሀብትህ የታመንክ የልዑል ጠላት የእናቴ ድንግል ጠላት የወዳጆቼ የከበሩት ቅዱሳን መላእክት ጠላት የተዋህዶ እምነት ጠላት የት ትደበቃለህ? ወዴትስ ትሸሸጋለህ? እንግዲህ ዛሬም መርዶን ስማ፣ አብቅተሃል። መጪውን ጥፋትን በምንም ዘዴ በምንም መንገድ አታልፈው። መልካም ስንብት። እንዲሁም የየክፍለ አህጉሮቹን የሁለተኛ ዙር የእሳት ወንፊት ጣፈንታቸውን በየራሳቸው ገጽ ማብራሪያ ይሰጥበታል። ይህች ከእግዚአብሔር ዘንድ የበደለኛ እድል ፈንታ ግፈኛም ሁሉን ከሚችል አምላክ ዘንድ የሚቀበላት ርስት ናት። ልጆቹ ቢበዙ
ለሰይፍ ይሆናሉ። ዘሩም እንደ እንጀራን አይጠግብም። ለእርሱ የቀሩት በቸነፈር ይቀበራሉ። መበለቶቻቸውም አያለቅሱም። እርሱ ብርን እንደ አፈር ቢከምር ልብስንም እንደ ጭቃ ቢያዘጋጅ እርሱ ያዘጋጀው ይሆናል፣ ነገር ግን ጻድቅ ይለብሰዋል። ብሩንም ንጹሃን ይከፋፈሉታል። የሚሰራው ቤት እንደ ሸረሪት ድር ይሰራል፣ ጠባቂም እንደሚሰራው ጎጆ ነው። ባለጠጋ ሆኖ ይተኛል፣ ዳግመኛም አይተኛም። አይኑን ይከፍታል፣ እርሱም የለም። ድንጋጤ እንደ ጎርፍ ታገኘዋለች፣ በሌሊትም አውሎ ነፋስ ትነጥቀዋለች። የምስራቅ ንፋስ ያነሳዋል፣ እርሱም ይሄዳል፣ ከቦታውም ይጠርገዋል። እርሱ ይጥልበታል፣ አይራራለትም። ከእጁም ፈጥኖ መሸሽ ይወድዳል። ሰው በእጁ ያጨበጭብበታል፣ ከስፍራውም በፉጨት ያስወጡታል። መጽሐፈ ኢዮብ ምዕራፍ 27 ከቁጥር 13 እስከ 23። የመጀመሪያ የእሳት ወንፊት እያበጠረ አሁንም ስላልተመለስክ ከላይ በቃሉ እንደምትረዳው ሁለተኛው የእሳት ወንፊት ታዞልሃል። 8 አገራችን ኢትዮጵያ በመጀመሪያ እሳት ወንፊትና በመጪው ሁለተኛው እሳት ወንፊት ውስጥ ኢትዮጵያ ዓለም ብርሃን የኢትዮጵያ ሕዝብ የወደደህን አምላክ በመናቀቅ አባቶች ብርቱ ዋጋ ተከፍሎበት የተሰጠህን እንቁ እምነት ጥለህ የባዕዳን እምነትና ወዳቂ እምነት ተሸክመ ላልተቋረጠ ጉዳት ተዳርገ ይህ ብቻ ሳይሆን ላልተቋረጠ ጉዳት ተዳረገ። ይህ ብቻ ሳይሆን ዛሬ የምታየውን መጠነ ሰፊ ጉዳት እያየኸው ትገኛለህ። የልዑልን ሁሉንም ሕጎች ጣስክ። በባዕዳን ባህል እምነት አኗኗር ተጠመድክ። አባቶች የገነቧትን ተዋህዶ እምነትን ጣልክ። በምትኩ የዲያብሎስን እምነትና ሥርዓቱን አነገስህ። ጥንቆላን፣ አምልኮ ባዕድን አነገስህ። የመናፍቃንና ወዳጆቻቸው እንዲሁም የተረት አምላኪዎች መዘባበቻ ሆንክ። እምነቱን፣ ተዋህዶን፣ ዜግነቱን፣ ኢትዮጵያዊነትን ካፈረበት ዜጋ ምንም ይመጣብናል ብለው ስላልሰጉ ገዢዎችም ጭምር አላገጡብህ፣ ፈነጩብህ። የወደቅህበትን እስኪ እየው። ስለዚህም እስከ ዛሬ እያየው ያለው ጥፋት እንደ ካንሰር ጠፍሮ ይዞሃል። ይህች ምድር የድንግል ምድር ናት። አመፀኛን የሚሸከም አንቀልባ የላትም። ከተዋህዶ እምነት ውጪ ለሆነ ሁሉ ምድሪቱ አትሸከምም። ሁሉንም በበረከቷን ትነፍግሃለች። ዛሬም እንደምናየው ለከፋ ችግር፣ ለረሃብ፣ ለበሽታ፣ ለድህነት፣ ለጨካኝ አገዛዝ ተጥለሃል። የመጀመሪያው የእሳት ወንፊት ሁለመናህን አበጥሮሃል። እንደ ውጭው አገር ያልተጠረከው በኢትዮጵያ ምድር እውነተኛ የልዑል ሕዝቦች፣ የድንግል ወገኖች፣ የከበሩ የቅዱሳን መላእክት ወዳጆች፣ በጥቅሉ የአንዲቱ የእውነተኛይቱ ተዋህዶ ልጆች እንደ ቆሻሻ በየስርቻው ወድቀው በጨካኝ አረመኔ ገዢዎች ተሳደውና ተረግጠው በልመናቸው ቁጣውን ስለተከላከሉልህ እንጂ እስካሁን የሳብካትን አየር አትተነፍሳትም ነበር። ይሁንና በእነሱ ልመና ብቻ እያላገጥህ አገሪቱንም ተዋህዶ ቤተክርስቲያንንም እያጠፋህ መቀጠል ስለማይቻል የተሰጠውን እድልን ስላመከንከው ወደ ሁለተኛ የእሳት ወንፊት እንድትሸጋገር ታዞብሃል፣ ተወስኖብሃል። በሁለተኛ የእሳት ወንፊት ሀገራችን ኢትዮጵያ ምን ይገጥማታል ለሚለው መልሱ ቅርብ ነው። በየመልእክቶች ሁሉ ላይ ስለ ኢትዮጵያ ፈንታ በሚገባ ተገልጿል። ያንን ደጋግመህ ማየት ይገባል። በመጀመሪያ ነፃ የምትወጣው ሀገር ኢትዮጵያ መሆኗን ተረጋግጦ ተገልጿል። አሁን በሁለተኛው እሳት ማንም አለቃና ምንዝር፣ ዘራፊና አዘራፊ፣ ዘረኛ፣ መናፍቅ፣ ተረት አምላኪ፣ ባዕድ አምልኮ ተከታይ ኢትዮጵያዊነትን ንቆ ዛሬ ደግሞ ለዘረፋ በሀገሪቱ የተሰማራ አገሪቱን፣ ህዝቧንም፣ እምነቷንም ታሪኳንም የሚያውቁትን አውቀውም የካዱትን ህዝብ ላይ ጭኖ የሚገዛ የድሃውን ጎጆ በዓለም አለው ስም የሚያፈርስ ሰርቶ የደከመበትን በተለያየ የቀረጥና የህግ ሽፋን የሚዘርፍ በጥቅሉ በአገሪቱ ያለ ጠማማ ወልጋዳ እንቅፋት በሙሉ ገዢና አለቃም ሆነ ምንዝር የሚጠረግ ይሆናል። ሁለተኛ የእሳት ወንፊት ምድርም ሆነች በላዩ የሚኖር ሰው የሚቋቋመው አይደለም። በዚህ በሁለተኛው የእሳት ወንፊት የሚያልፉ በልዑል የታመኑ
በግንባራቸው ምልክት ያላቸው ብቻ ናቸው። የተቀሩት ከመርከቢቱ ውጭ በተጨማሪም ምልክት አልባ የሆኑ